ጆን ዳንኤልን እና የአፍሪካ መሪዎች ምንድን ነው የሚያመሳስላቸው? ምንድነው? ሁለቱም አንዴ ከወጡ አይወርዱም። እሺ አቶ አንበሳ፣ አዬ ፍቅረኛሞቹን ቅርጥፍጥፍ አድርገህ ስለበላቸው እኛ ደግሞ አንተ ላይ ሞት ፈርደንብሃል። እንዴ እኔ ምን አደረኩ? እነሱ ናቸው እኮ ነው ያለው በጫካ ድረስ መጥተው ሳር ላይ እየተንከባለሉ ፍቅር ሲጫወቱ የበላዋቸው። እንዴ ፍቅር ኮውር ነው። እኔ ግን አይደለሁም። ሰላም፣ እናንተ ሆቴል አስተናጋጅ ሆኜ ለመቀጠር ፈልጌ ነበር። ስም ማን ነው? ማን ያዘዋል? እሺ እናቱ፣ ገንዘብ የሌለውን ወንድ ምን ብለሽ ነው የምትጠሪው? አልጠራውም። አልሰለቸኝም ጃኒ፣ ችግር የለውም። ነይ ከፈለግሽ እስከ መጨረሻ አስጨርስሻለሁ። ፌስ ቱ ፌስ ከፈለግሽ። እንዴ ስለምን አስጨርሰኝ ታውቃለህ? በማርያም ዳኒ በቃኝ፣ ዳኒ በቃኝ። ያለቅሳል እንዴ? ያለቅሳል እንዴ? ግላብሽ ሰላጣ ላይ እናስቀምጣለን። ምን አገባን እኛ። ዘፈኑን ቀጥይዋ። አረ እንዴ አታ አበ መላጣ ጠበስክ ብለህ መላጣች ጠበስክ። ምን ችግር ያለኝ? መላጣች ምን ችግር ያለኝ ማለት ምንም ጸጉሯ በማላጥ እኮ ከሷ ድሬድ ነው አላት ሄዲ አላት። ምን ወደዛ ምንድነው ደግሞ ዛሬ ምንድነው የጠጣኸው? ጋንጋን ነው የምትሸጠው። በቃ አንተ አረቂና ጠጅ ምናምን ነገር በቃ አልፏል እኮ የምጠጣ ማማዬ። ለፍቅራችን ስልኩን ይሄ ድንጋይ ይታይሻል? የሲሚንቶ ስለጠጣ ነው እንደዚህ የጠነከረው። ወንድ ልጅና ሲሚንቶ ካልጠጣ ይፈረካከሳል። ያን ዋርኬ ይታይሻል? ስለጠጣ ነው እንደዚህ የተንሰራፋው። ኧረ ወደዛ ጥርግበያ እና ሰልጠጣሉ ልጅ ለዚህ በጣም ከንፈርክ የሚያምረው ፊትህ ግን ያረጀ ጀበና የሚመስለው ነው የምትይው አንቺ ኖኬ መሰልሽ ሴትዮ። ለዚህ በዚህ ከንፈርክ የጾምና የፍስክ ሳታነጋጋ መመገብ አትችልም። ትችላለህ። ሰምታታ ተሳስታ አራዳኒ ምን እንዳለች ተሳስታ ሌላ ነገር እንዳለችው አራዳኒ ሌላ ነገር ነው። አቮካዶ የመሰለች ሴትዮ ከየት መጣ? እኔ ዛሬ አንተ ለማየት በፊልተር የማይቀራ ሰው ለመጀመሪያ ጊዜ አየሁት። ማሞን ለምፈስ ቅዱስ አንቺ ነሽ ግንባርሽ ነው ለፊት የመጣው። ቆይ ለምንሽ ምንም አይፈጠርም። ተይ ምነው እራክኝ ጠጋ በል እንጂ። ኧረ ችግር የለም። ምንድን ነው ዞረ ካውራኝ እንጂ። ዛሬ እቺ ልጅ የዘመናት ህልሜን ሳታረጉ አትለቀኝም። ምድረው እያለ ምን ጠብቃለህ? ዞረ ሰማት እንጂ። ወይኔ ማዘር ደወለች። ሄሎ ማሚ፣ ወይ እየመጣሽ ነው? እሺ። ወይኔ በቃ ማዘር መጣች። እሺ አሁን መውጣት አለብን። እሺ ና በቃ እንውጣ። እንውጣ። ከሰው ልሆን እኮ እንዳዳም ዘር እኮ መስሎኝ እኮ ነው። በቃ ና እንውጣ። በቃ ምን አይኔ የማይከፈትም? አዎ በእናትህ። አረ ምን አባ ነው የምታጨስብኝ? የጠንቋይ ልጅ እንበል እባክህ አታካብድ። ለራስ መድኃኒት ነው። ምራታ ምድረ ቁሌታ ገና እግሬ ወጣ ከማለት ወይ ባጢስ መታጠን ጀመርክ? ነግሬሻለሁ እኮ ልጅ ወንዶች አይደሉ። የታለ ቂቤው? ጥፍራችሁን ሳትሰሩ ጡንጂት እኮ ነው አባዬ። ዝም ብዬ በላብ እንዲወጣለት ዝም ብዬ ጨስጨስ እያደረኩለት እኮ ነው። የጡንጂት ልጅ እና እኔ ቤት ነው። ኧረ አባዬ ታሞ ለምን አይሞትም? ምን አገባኝ? ምንድነው አታ የቱ ጋር ነው ያመመ? እዚህ ጋር ነው አባዬ፣ እዚህ ጋር። ምን አባን ስሙን ጥራው። ምን እዚህ ጋር ምን? ኧረ ወገቤን ነው አባዬ። እከካም ወገብ ታዲያ እዚህ ጋር ነው። ሲያሳዝን ባሽዬ ምች ነው በቃ የመጣው ይኸውልሽ፣ ምች ነው። አይሸናበት ቦታ የለም። ይኸው በየፀሐዩ በየጢሻው በየአጥሩ ምን በቃ ውሻ ሆና ልጁ ልክስክስ ነው። የማይሸናበት ቦታ የለም። ይኸው ወዲያው ለእኔ ነው የተረፈው። አሁን ራሱ ሶፋው ላይ ሳይሸና አይቀርም። እስኪ አተ ቼክ አድርጎ። አይ ደህና ነው አባዬ። ደርቆ ነው መሰለኝ። ሊሊሾ ስለመጣቸው ነው እንጂ ሁሌ ነው የሚሸነው።
ያሬ ምን ምች ነው? ኧረ ባሽዬ ዛሬ ብቻ መስሎሽ እንዴ ሊልሹ? ባለፈው እንደዚህ ሳቃሰት ምንድነው ብዬ ገለጥ ሳረገው የማሞን አናት አክሏል እንዴ አብጦ። ዛሬም ያው አባት ነኝ የት ምን አረጋለሁ? የባሮ ሽንኩርት ዝም ብዬ ለብ አድርጌ አሰርኩለት እንደምንም አዳንኩት በባህላዊ መድኃኒት። አሁን ምን ላድርገው? አውቀው ነው ሊልሹ ወገቤን ያመመኝ። እስቲ አውልቀውና በደንብ እንይ። ምኑን? ሱሪን አውልቀው። ምን አባ ባዶ ቂጥን ስሮጣን የምትሉ ምን ሊልሹን አፍራና? ሊልሹን እኮ ነኝ ገላውን ማጥው። ይኸው አፈርኩ። አውልቀው ጠልፎ አይጥልህም ግን ስትራመድ። እኔማ ባሽዬ ዛሬ ጊፍት ይዤላችሁ መጥቼ ነበር። እሱ ስላመመው ይቅር በቃ። ኧረ ደህና ነኝ እንዴ። ለእንደዚህ ነገር ሲሆንማ ቆሞ ይሄዳል። ይድናል። ኧረ ሊልሹ ስጭን በደስታ ባሽዬ ይቺ ለብሶ ናት። ሊልሹ ለእኔ ናት። ልክፈታት። ሃሎ እዛ ጋ ይታያል። ንጽህ ቀፈቱ አትራት። ኧረ ሊልሹ ለእኛስ። ይቺ ደግሞ ለአንተ ናት። ኦ ማይ ጋድ ከየት ሸመትሻት ግን ሊልሹ? በጣም ነው የሚያማምሩት እቃዎቹ። ይሄው ለአንተም። ኧረ ጉዴ። ቴሌግራም ላይ ኤቢ ኦንላይን ሾፒንግ ብሎ በመግባት ባሽዬ የተለያዩ የሴቶችም የወንዶችም ግላሶች፣ ጌጣጌጦች፣ ሰዓቶች የፈለጉትን ጊፍቶች ኦርደር ማድረግ ይችላሉ ባሽዬ። ከአሊባባ፣ ከሺን፣ ከአሊኤክስፕረስ የፈለጉትን ዕቃ ማዘዝ ይችላሉ። በቃ ባሽዬ ደህና ዋሉ። እሺ እኔ እናት ሆዴ ደህና ዋይ። አባዬ ምንድነው ሄደች እኮ አቅፎ ልተኛ ነው እንዴ? ምን አገባ የሰላም ልጅ እያየ ነው። ማነው አንተ? ማነው? ሰይዶ መርሻለሁ እንዴ? እጆ ምንድነው ቀይ መነጽር ያረከው? ጫቱ ስጋ መስሎን ይታይ ነው። አንተ በዚሁ ብረት በሬ ብትሆን ዓለምን ታርሳለህ። የኔ ዘፈን ማለት ከተለቀቀ ሙሉ ኢትዮጵያን ነው የሚያነቃንቀው። የምሬ ነው። በረሃብ ነው። ሄሎ መብራት ኃይል ነው? አዎ ደንበኛችን፣ ምን ልርዳዎት? ምን እባክህ መብራቱ እኮ ጠፋ። ስንት ሳምንት ሆነው ከጠፋ? ማለት ሳምንት ካልሞላ አታስተናግዱም እንዴ? ኖ እንደዛ አይደለም። እሺ ስንት ቀን ሆነው? አንተ የምን ቀን ነው የምትለኝ? ዛሬ ጠዋት ነው። ትንሽ ተጨቃጨቅንና ምን እንዳስቀየምኩት አላውቅም። ሻንጣውን ይዞ ቻው እንኳን ሳይለኝ ነው ጥሎኝ የጠፋው። ቆይ ማን ነው የጠፋው? መብራቱ ነው። አቶ መብራቱ አጎቴ። አጎቴ? እየቀለዱ ነው? ሰው ነው እንዴ የጠፋውት? አዎ ይድፋውት አቦ። ይሄ ፖሊስ ጣቢያ መሰሎት እንዴ? ማለት መብራቱ ሲጠፋኛ ጋር ደውሎ አላላችሁም እንዴ? እና ቤቱ ውስጥ ያለው መብራት ሲጠፋ ነው ያል ነው። እና እኔስ ምን አልኩ? አጎቴም እኮ ከኔ ጋር ቤት ውስጥ ነው የሚኖረው። ዘበኛ መሰለህ እንዴ? እያሾፉ ነው። ቤቱ ውስጥ ያለው አምፖል ሲጠፋ ነው የሚደውሉት። እዚህ ጣራው ላይ ያለው? አዎ እንደዛ ነው እንዴ? እኔ መች አወኩኝ? ግን እኮ እሱም ጠፍቷል። መቼ ጀምሮ ነው የጠፋው? ኧረ ለክርስትና እንደበራ ነው። ለእርሶ ክርስትና ነው? እና ላንተ ነው? ምን አሉኝ? አቤት ቆይቷል። ጥሩ። የት አካባቢ ነው የሚኖሩት? እሱን እኮ ነው የምልህ። ማለት ምንድነው እያወሩ ያሉት? ምን አልከኝ? የት ነው የሚኖሩት? አጎቴ ጋር ነው የምኖረው እኮ። እርሶና አጎቶ የት ነው የሚኖሩት? እኛ ሰፈር ነው እኮ። የት ነው ሰፈሩት? መገናኛን አወቀው? አዎ። ከሱ አለፍ ብሎ ላምበረትን አወቀው? አዎ። እዛ ሰፈር ግን ላም አይቼ አላውቅም። ታውቃለህ? በረቱ ግን የቱ ጋር ነው ያለው? ምን አሉኝ? ላምበረትን አወቀው ወይ? አዎ አውቀዋለሁ። እኔም አውቀዋለሁ። እናማ ያው አንዳንዴ እንገናኛለን ስራ ቢዚ ስትሆን። ለምንድን ነው የሚቀልዱት? ይሄ እኮ ህብረተሰቡ የሚጠቀምበት ቀጥታ መስመር ነው። እና እኔ ተጓዳኝ መስመር ነው ብያለሁ። ካሁን በኋላ የሚደውሉ ከሆነ የቤቱን መስመር እንቆርጠዋለን። ወይ ወንድሜ ቀደምኩ። ቆርጬ እኮ ልብስ ማስጫረኩት። ሰላም ይዋሉ። እንዴ ኧረ ቆይ እንዳዘጋው። እኔ ልቀልድ ብዬ እኮ ነው። መቼም ስራ ይበዛባችኋል ይሄንን መብራት ስታጠፉ። እሺ ምንድን ነው የፈለጉት? ቶሎ ይናገሩ። አምፖሉ በርቶ እና እኔ ደግሞ ተኝቼ ነበርና ማብሪያ ማጥፊያው ራቀኝ እና ከሱ ብታጠፉልኝ ብዬ ነበር። አይኖት ይጥፋቦ። አሚን አብሮ ያጥፋን። ይዝጋ። የእሳት አደጋ ቁጥራቸው ስንት ነበር? አባ ሄዳኩ ተው እንጂ አሁን በስተው ኪሎ ልጠጣበት። ምን ልጠጣበት? እናት አለ አሁን በስተው ልጠጣበት። አዎ ልጠጣበት። ይራስ ከተከተክስ አንቺ ከድንግል እንኳን አስርሱ እኔ በርሰት ሹሪውን እየጠጣበት ነው። እና ታዲያ እነሱ ምግብ ይበል መስሎ እኔ እስካሁን ድረስ እየጠጡ ነው። ገርሟል እኮ አንዳንድ ሰው። ሰላም በላ ምን ልታዘዝ? አረኛም በላ እኛ እኮ መጠጥ አዝናል።
Allez,